አልተገናኘንም ነበር። ሰው የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ። ሁለተኛ ዙር ስንመጣ የመጀመሪያው ዙር ጀነራል ኖሌጅ ስለነበር ኦርቶዶክሱ ሁሉም የሆነ አታውቅም እስልምና ክርስትና ሊሉኝ አይችሉም። ከዚ ላይቭ ነው ሲያስተምሩኝ የነበረው። ኦርቶዶክስን አታውቅም ብሎ አንድ ሰው እዚህ ጋር መመስከር ላይቭ ነው ያስተማሩት፣ በውስጥ አላስተማሩኝም። ብቻዬን አንድ ወር ሙሉ ከመጀመሪያ እስከ መጨረሻው አታውቅም ካሉ ሀሰተኞች ናቸው። ስለ ፕሮቴስታንት አታውቅም ቢሉ ላይቭን የተማርኩት ውሸተኞች ናቸው። ሰው በተሰበሰበበት ነው ያስተማሩት። ለግሌ ያስተማረኝ ሰው የለም። ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሀላል ነው፣ በአደባባይ ነው ማለት ነው። ስለዚህ ሃይማኖታችንን ሳታቅኑ ሊሉ አይችሉም። ጀርኔ ራሱ ያስታውቃል። ከዛም ባለፈ ግን ለእኔ ሳይሆን ለሰው ሲሉ ያስተማሩበትን ኤቪደንስ ማቅረብ ይችላሉ። እስልምና ሁሉም ማለት ነው። ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ። እኔ አልተቀበልኩትም እኮ ሃይማኖትን፣ ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አዎ ሾክድ። የምታውቀው ነገር በጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው። ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነቢዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬ ነው ያቆምኩት። ዛ ሊያስቀምጡኝ ግን አልቻሉም። ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነቢያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፍ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ደግሞ በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ወስ ታፍ ዋን። በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ከዚ እንዳልኩ እነዛ ቲማችን ጠያቂ ግሩፕ ልክ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤት ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱም ናሞሮፈን ኤቲስት አለ፣ ክርስቲያኑም ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ ሚ ኤንድ ማይሰልፍ አስኪንግ ዲስ ኩዌስችንስ ዲቴል ማለት ነው። ስጠይቅ በነበረው እስልምና ሌሎቻችሁን ጥያቄ ያለ ስል ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል። እድል ነበር የሰጠናቸው ለሁሉም ሴኮንድ ራውንድ እድል እስልምና ተጠቅሞበት ከነ ስድቡ ይዘውት ብዙ ሰው ብሎክ አድርጎ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሬት ነበር። ግን እሱንም አላስቆምኩኝ። የሚጠያቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደሞር ጥላቻ እና መጥፎ ነገር ሲላክ እኔ ሰማር ቁርአን ሲለቅ ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለው እና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞሮፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያት ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይህን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩኝ። ለምሳሌ ቁርአን 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አላል። ኢቨን ነቢዩ መሐመድ ሳይሆን ሌሎችን ሃይማኖት የሚከተሉት አሊን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቨን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። ወርስት ሴናሪዮ ያንን ሁሉ ፑት አድርገውልኛል። ኦፕሽን እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን የሚል ከባባት አይነት የምትላቸውን ነገሮች ኦልሬዲ ደርሰውኛል። 4 ባል ወርስ የምትላቸውን ነገሮች ማለት ነው። እና የዛን ሰዓት ላይ እኔ እየተማርኩ ነው። ኢንዲቴይልስ ነው አንዱ ኡስታዝ ይወርዳል፣ ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር። ኦልሞስት ያሲን ግን ህይወት በቃ ላይ
አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥቢያት አልሄድም። እንደ ጓደኛም ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ማምኤም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማ ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ አድካሚ ነበር። ኢን ዳውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር 17 ሰዓት ውሃ እየጠጣሽ እኔ ለእኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል። እንደዚህ ያልመሰለችኝም ነበር ወላሂ። እንደዚህ መሆኗን እኔ ሁሉ ነገር አላውቅም። ከእናንተ እኩል ለመጀመሪያ ጊዜ ነው የምሰማው። አወስ ሰርፕራይዝ ወላሂ። በውስጥም ትንሽ አንድ ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት። በጣም የሚገርም ነገር ነው። እንደዚህ አልመሰለኝም። በቃ አለ አይደለም እስልምናን ተቀበለች እንደሌላውን ለካ ባክ የሁሉ ነገር ሱብሃንአላህ። በጣም በተለይ አሁን የወንድማችን የጠራሽው ያሲን፣ እነዚህ ወንድሞቻችን በጣም ጀግኖች ናቸው። ማለት ተስፋ ሳትቆርጡ ከእሷ ጋር ሆናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ። ቀጤ በይ እኔ ሞሀ ልጠጣ በጣም በጣም ሌሎቻችሁም ቡና ምናምን አፍሉ። እንደተለመደው ቤተሰብ ሆነናል። ሙቤ ቤት ሽርጉት እንላለን። ሰው ዳቢን ሳይ ትልቁ ነገር ምንድን ነበረ? ከባዱ የሚሆነው እውቀት ማግኘቱ ነው አይደለም? ስለ እስልምና ጥያቄዎቼን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ላይክ ቲክቶክ ላይ በለው ላይክ የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል። ደግሞ ዲስካስቲንግ ከምትለው እስከ አሪፍ ውስጥ ከምትለው ቱ ሄቨን ላይ የሚደረጉትን ሁሉ ነገር ጨምሮ ሙስሊም ሳልሆን በፊት ነው የጨረስ ነው። ኦኬ ሰው ያንን ክሊር ካደረግን በኋላ ሰው አሁን ቁርአን አወረድኩ። አሁን ትልቁ ችግር የቱ ጋር መሰለ? ቁርአን አወረድኩ። አንድ ጊዜ ደግሞ አንድ ሙኒር የሚባል ወንድማችሁን አለ። አሁን ወንድማችሁን በወንድም ሰዓት ላይ በጣም እንዲህ ክርክር ምናምን አይደክመውም እና እኛ ቤት መጥቶ ይከራከራል። ግን አንድ ቀን ላይክ በጣም ኤሪቴት እያደረጉት አንድ አዲ ለአንቺ ብቻ አንድ ቁርአን ልቅራልሽ አለ። ለዚህ መልስ የሚሆን ስለ ነቢዩ ኢሳ ነበር የተነሳው። ለእኔ እንዳልኩ ነቢዩ ኢሳ ነቢዩ ኢየሱስ የህይወት መር አድርጌው ከወጣው ሙስሊም ሳልሆን በፊት ነው። ለዚህ ነው ከክርስትና ወደዚህ አይደለም የመጣው። ነቢይ ሳይሆን ፈጣሪነቱን ምናምን ቀርቶ እንደዚሁ የህይወት መምህር አድርጌው ይዤዋለሁ። የህይወት መምህር እንጂ ፈጣሪ እንዳልሆነ እኔ ቆይቻለሁ ከወጣው ማለት ነው። ስለዛ ነገር ሲነሳ ጥሩ ነገሮች እንዲኖሩ አትሊስት እስልምና ውስጥ አለ ወይ? ሰዎች የሚሰልሙት ኢየሱስን ስለማያውቁት ነው አዲ የሚል ነገር መጣልኝ። ስለዚህ ሲጠይቁ ኢየሱስን ስለማያውቁት ነው እንደዚህ የሚያወሩት ሲሉ ታውቁታላችሁ ሆይ የሚል ጥያቄ ማንሳት ነበረብኝ። አዎ እናውቀዋለን። እኛ ነቢያችን ነው። ከነቢያቶች ደረጃ ሙሉ ከነቢያቶች ከ25ቱ ላይክ ደረጃ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ነቢ እያለ ኦርደራቸውንም ሲያስቀምጡልኝ ዋው ኦኬ ሰው ላይክ እንዴት ነው የምታውቁት ነው የኔ ጥያቄ። በምንድን ነው ላይክ ማወቅ ፈለግኩኝ። ሰው የዛን ቀን ቁርአን ቀራል። አይ ቲንክ ሜሪየምም ሊሆን ይችላል። የሚያምር ቀርተን ነው ነበር። አመለጠች። ሙሉን መሪየም ነው የቀራ ነው። እንደግማለን። አብሸር እኔም መወደው ስራ ነው። በነገራችን ላይ ከዚህ ልጅ ጋር ራሱ ኦንላይን እንደዚህ ቀርቼው እሱ ጋር ወደ 600-700 ሺህ ሰው አይቶታል። ይህን ሱራ ሲቀራ በጣም ነው ደስ የሚለው። ኢንሻላህ ትሰሚዋለች። ቀጥይ አብሽሪ። ኢንሻላህ ሰው ቀራልኝ። ለመጀመሪያ ጊዜ ኢንትሮዲውስ የሆንኩትን በፊት እንደ ሱቅ ላይ ስናልፍ ምናምን ሰማለን እኮ ላይክ አዲስ አበባ ውስጥ መቼም ስለ እንትናቸውን አለየውም ነበር እንዳልኩ መንዙማ ቁርአን የትኛው እንደሆነ ሊትራሊ አለያቸውም። ብቻ ተከፍተው እንሰማለን። ከአረብኛ ከመሆኑም አንጻር ምናምን ብዙም ላይክ የእነሱ ነገር ነው ብለህ ስለምታስብ ዲፍረንሱን አለቀው። ፈርስት ታይም ግን ሰውነት ከዚህ እየተሯሯጠ ነው። ቤታችን የሚጠየቁት ጥያቄዎች ቴንሽን ላይ ነው ምናምን ሲቀራ ይሄ ነገር እንደው የፈለገ ቢሆን በዚህ የሚያምር ቃና ይሄ ልጅ የሚቀራበት መንፈስ
እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ እዚህ ቤት ክርክር ሳታደርግ ቁራን ነው እሺ የምትቀረው አልኩት። ሃይማኖትን የሚወክል ነገር ቁራን ነው እሺ የምትቀረው አልኩት። ሙኒር ይባል ደስ ይለኛል አለ። ሁሉም ሲጠየቁ ደስ ይላል አሉ። የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል። የተቀረው ግን ፈጣሪ ቃል መሆኑን ኖቲስ ሳይደረግ ሁሉም ካልም ሙድ ውስጥ ከተዋል ቁርአኑ ማለት ነው። እዛ የሆነ ነገር ውስጥ ከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሽፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያለውን ነገር አለ። ስለ ፈጣሪ ኮንሰፕት አለ ምናምን። ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ እኔ ካሰብኩኝም ደስ የሚል ጊዜ ነበረን። ፔንፉልም ነበረ። እንዳልኩ ፔንፉል የሚያደርግበት ምክንያት እኔ ላይክ ሞር ጥያቄዎቼ እየሰፉ መጡ። ዋይ ስ ዋይ ዳት ሲል ደግሞ ወደ ቁርአን ወደዚኛው ህይወት ፑል በተደረጉ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራግፍ እነሱ ላይ ስማር ሌላ እውቀት እየጨመርኩ ነው። አንለርኒንግ ለርኒንግ ፕሮሰሱ ሴም ታይም እየተካሄደ ነው። ያለኝን አንለርን የማደርገውን እውቀት እያስወጣው ነው። ወደ አዲስ እውቀት እየከተትኩ ነው። ሳላውቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። የዛ መሀል ላይ እንዳልኩ ቁርአን ላይ እና ሀዲሳት ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ የምትሉት እኔ እያነበብኩት ያወረድኩት ቁርአንና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ እዚህ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ ቁርአን 10 ነው 7 ነው ምናምን ይኸው ማስረጃ አለኝ ይሄና አሩፎቹ ይለያያሉ ምናምን ሲባል ደስ ይላል አይደል? ለእኔ 2 ቃላት ነበር ሀሳቡ ነው የሚል የሆነ መልስ ሰጡ። በቃ ሀሳቡ ላይ የፈጣሪ ሀሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለእኔ ሜክ ሴንስ ያለ ክርክር አንድ ነው። ፈጣሪያችን አላ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነቢዩ ዮሐንስ ሲያስቀራቸው በ7 አይነት ወይ ቅራትን አደረገላቸው። ሲምፕል ያንን ለመረዳት 3-4 ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ሀሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች ዋናው ኮንሰፕቱ ሚስ ተደርገዋል ወይ ነው የኔ ጥያቄ። ኮዝ አንድ ቁርአን ከሆነ ሚስ የተደረገ ከሆነ ሀሳቡ ትክክል አይሆንም። ራይት ሶ ኢቱካስ 3 days ምናምን በዚህ አይነት ውዝግብ ውስጥ ማለት ነው። ያንንም አንዳንድ እንትናቸውንም የሚለውን ሌሎ የፈለገበትን አውዱም በሰፊ ሰው ለዛ ነው ጥቅስ መጠቃቀስ መወራወር አልወድም። ሙሉን ነገር ማንበብ በቃ አይደል? ሙሉ የሚለው የፈለገው የሀሳብ ምንድን ነው የተጻፈው ሊያስተላልፍ የፈለገው መልእክት ምንድን ነው? ለእኔ ቁርአን ኮምፕሊኬት አልሆነብኝም። ሰዎች እንደሚያስቡት ሳነበው ጥያቄ ነው ራይዝ የሚያደርገው። ስክሪንሹት አድርጌ ለያሲን ለኢድሪስ ስልክላቸው ላይቭ እንማማርበታለን። እንመጣና ያንን ሀሳብ እንማማርበታል። ስለ ሴት ቶፒክ አርከዝ አሁን አይቱክ ፐርሰን ሰዎች ወንደ ፑል ሚ ሃርደር አይቱክ ፐርሰን እነዚህ ሰዎች በአጠቃላይ አሁን አዲስ ልትሰልም ነው ብለው ነው የሁሉ ሩጫ ማለት ነው አልኩኝ እንጂ እንደ መጀመሪያው ፍሪ በቃ ላይ ፍሪ ቲንከር አዲስን በሚለው አይደለም። እስቲ አዲስ እውነትም ይሄ ነገር ውስጥ ራሷን ብታገኘው ጣሪያ ለበጅለት ለጥያቄ እውነታዎችን ለአዲስ ላድርገዋል። ለዓለም የሚለውን እስልምና ማስረዳት ጨረስን። ናው ፎር አዲስ እስልምና ምንድን ነው? ምን ጌኝ ታደርግበታለች? ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ ኮዝ ለእኔ እንዳልኩ እዚሁ ምድር ላይ ሆኜ እኔው ነኝ ገነትም ገሃነምም ወደሚለው ሰንስ ገብቻለሁ። ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ። እኔን አገኛታለሁ ወይ? ጣሪያ በጀውለት ማለት መጀመሪያ ዝም ብለህ ነው የምጠይቀው። በዚህም በዛም የመጣልህን ሀሳቦች ነው ኢንተርቴን ና ሩፍ ፎሬት ሩፉ ዘጋ በቃ ስለ እኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አይደለ? እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ፐርሰናል ነው። ዲስ ኢዝ ፐርሰናል። እንደ አዲስ ከምትበላው ስትተኛ ስትኖር ሴኪሪቲዋ የምትጠበቅበት ስትጋባ ስትፋታ ሴፍቲዋ እንዴት ነው? ስትፋታም ሶሪ እዛ ቴለሮች ስላሉ ሲሰፋ ችግር የለም። አብሽር ችግር የለም። ዶንት ፊል ዲስተርብ። እሺ እየጠጣሻ እናንተ ደግሞ ክሳች ኮፒ ሊንክ እያደረጋችሁ ነው። ዝም አላቸው ለምኖ ሼር ኮፒ ሊንክ እኔ ሌላ ሰው እንዲሰማ አልፈለጋችሁ ማለት አንዳንዶቹ በቃላቸውም ስለያዙት ነው። ቃላቸው ያውቁታል። እንሻላ ሌሎቻችሁም ጥያቄ ያላችሁ እናስገባችኋለን። እሷ ትጨርስና እንሻላ አብሽሩ። ሼር ኮፒ ሊንክ አድርጎ ኦልሞስት አሁን ከተራዊ ተመልሰናል ብላችሁ ለእናንተ ብለን ቆይተናል እና ሴትነቴን ነው ነው የጠየኩት። ሙቤ አዲስ ምንድን ነው ከዚህ ያለኩት ፓስቲዎች አለ
ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት? እንዴት ያያታል እስልምና ሴትን የሚለው የመጀመሪያ ጥያቄ። ግን ይህን ነገር ታውቂ ነበር? እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ፣ ለሴት የሴት ልጅ ሱራ አለ። ሱረት ራጅል የለም፣ ለወንዶች አላወረድም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ምታቂው በቁርአኑ በተከበረው ቁርአን ሱረት ኒሳ ብለዋል። የሴቶች ሱራ አለ። ሱብሃነላህ። ሱረት ራጅል አለ እንዲህ ለወንዶች የለም። እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አድርገን መያዝ እንዳለብን ይነግረናል ማለት ነው። ይሄ ነው እንግዲህ ቁርአናችን ማለት። ቀጥይ አብሽሪ። ኢማጂን ያንን አናቅም። እኔ የማውቀውም ነገር የለም። ያው በሌሎቹ ቦታዎች በምናውቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ ብዬ አስቤዋለሁ። ለራስህን አይደል ለራስህ የምትፈልገው ምንድነው? እድሏ ስል እድል እንደሌላት የፈታ ማመነዘረ ነው። ስለዚህ እኔ ያላመነዘርኩበትን አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም። እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ኮዩ አመንዝራና ዩል ኔቨር ጌት ሜሪድ አጌን ማለት ነው። ራሴን እዛ ውስጥ ማግኘት ማለት ኢስ ዴቨስቴሪንግ። ስለዚህ አልሆንም። ሰው እስልምና እንዴት ያያታል? አዲስ የመጣችበት የተማረች ሴት ናት፣ እውቀት ያላት ሴት ናት፣ መናገር የምትፈልግ እውቀትን ሞር ሲክ ማድረግ የምትፈልግ አክፈታ ሪሌሽንሽፕ ውስጥ የወጣች ኔክስት ጀኔሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማዕቀቦቿ እና ህይወቷ ምን ይመስላል? ፈጣሪያችን ሳላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል። ሶ ፈርስት ኩዌስችን ኢዝ ያው መጀመሪያ የተላከልኝም ቪዲዮዎችን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሰሃባዎቹን የሪሌሽንሽፓቸውን ነገር ነው ማየት ያለብን። እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ያው ሄትሬት ባለው መልኩ ስለ አይሻን ተነስቷል፣ ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል። ክሊር ማድረግ ነበረብን። ሰው ፕራውድሊ የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ፣ በጀነትም ደግሞ እነዚህ ሲሊ ኩዌሽኖችን መጀመሪያ ማጽዳት ነበረብን። ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም፣ አድበስብሰም ማለት ነው። እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ፣ ለህፃናት ከኪሪሲቲ በላይ ህግ ተጓሏል የምል ሴት ነኝ። ሲደፈሩና የሆነ ነገር ሲሆንባቸው 25 ይርስ ነው እኛው ተስማምተን ያስቀመጥነው ህግ ያ ነው። ሰዎች ተስማምተን ያ ወዝት ወርድት ነው። እስልምና ጋር ደስ የሚለው ጀስቲሱን እመጣልሃለሁ ወይ እንትን ነው። በጣም ረጅም እይታዎችን አየሁት። ለሴት ልጅ ያለው ቦታ እስልምና ሲያሳድጋት ጀምሮ በሚል ነው። እንዴት ነው ሙስሊም ሴት የምታድገው? ከህፃንነቷ ማለት ነው። ሙስሊም ሴት ስታድግ የምትለብሰው አለባበስ፣ የምትኖረው የማትነካበትን ሪዝን፣ የምትሸፈንበትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። ላይ አንድ ነገር ትልቁን ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎን ከማየቱ በላይ አላህ እንዳላ ታፕታፕ ሼር ኮፒ ሊንክ አድርጉ። እስከዛ ከማየቱም በላይ ደሞስት ፕሬሸስ የሆነውን ነገር ሰብስቦ ሸፍኖ አሳምሮ ለዛውም ብዙ ዲቴይሎችን ከመሄድ ኢቨን ስትወልድም ብትፈልግ እንዲከፈላል ላጠባችሁ ቱቷ ስትኖርም በጦርነት አይደለም በምን አይደለም ስራዎችን ሸክሞችን የሌለባት ፈጣሪያችን አላሲያዝ ቤቷ ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን ሰው ሲቀብርና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታደረግ ስትወለድ ሰው እንዳይነካት ላይ ከባሏና ከቤተሰቦቿ ውጭ እንኳን በጣም ንጽህና እናንትን የምትጠበቅ ከመሆኗ የተነሳ ፕሬሸስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሴ ትልበስ ሸፈኑ የሚለውን እያንዳንዱ ነገሮች እንኳን ስናይ በጣም ተወዳጅ አድርገውን ኢቨን ላስት ሲሞቱ ነቢያችን ሰለላሁ ዐለይሂ ወሰለም ቃላቸው ማለት ነው ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የተባለው። ስለዚህ ምን ያለው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነቢይ ትልቁ ነቢይ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ ላስት መሞቻው ላይ ሰው እንዴት ነው ስግብግብ፣ ሀብቴን አደራ፣ ንብረቴን አደራ፣ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው ተበትኑ። እዚህ ግን ለሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራን የሰጡት የሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰው አዲስ ልጅቷን ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምችለው? በማን ነው የምትዳረው? ምን ያህል ነው ሴኪሪቲ ዋዝ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ለዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚህ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራውን እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም
አዞት ሰላትም ሲያደርግ ሄዶ ጦርነት ቢመጣ እንዲሄድ ቀብር ቢመጣ እሱ እንዲሸከም ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅን ያዘዘው። ሴትን ልጅ ግን ያዘዛት ድካም አይደለም፣ ቤቷ እንድታስተዳድር ራሷ እንድጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው። ሁዳስ ዳት የመብት ጉዳይ ራሷ ፈቅዳ ለምታደርጋቸው ነገሮች ሀጅር ነው የሚጠራቀምላት። በፈጣሪ ታዛዥ በመሆኗ ፈጣሪ አዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ 5ቱን ሰላት ብታደርግ 7ቱን በሮች ይከፈቱላታል ነው የሚለው። ዋት ጨራሹኑ ላይ ቀሎ በሰላት ይጠናቀቃሉ ሁላ ማለት ነው። ወንዶችን አርግ ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሌን ጥሩ ቢያዝኩት እኔ ነው የሚጨመርልኝ። ቤቴን ባስተዳደርኩኝ እኔ ነው የሚጨመርልኝ። ልጆ ላይ ሳምቲንግ ባደረግኩ ላይክ የሚጨመርልኝ ነገሮች ናቸው። እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምና ከውጭ ሆነን የምናየው ሴትን የሚጨቁን የሚበድል ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋይ የሚለው ጥያቄ ነበር ረጅም ጊዜ ይፈጅው። አትቃጠሉም ላይክ ውስጣችሁ ላይ ዳዝ በርን ምናምን ፖለቲሳ እንትን ተደረገ። ሴቶቻቸው ተሸፍነው ቢያቃጥላቸዋል እኮ ምርጫ ያላቸው። እኛ ያው እንዳልኩ ማይ ባዲ ማይ ራይት። እኔ የምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን የፈለግኩት ማንም በእኔ ላይ ማዘዝ የለበትም የሚል ፕሪንሲፕሎችን ስለነበረ አይ ዲድንት ኢቨን ሃቭ ድሬስ። የመጀመሪያ ሻሃዳ ከያዝኩኝ ነጋታው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ የትዳር ጥያቄ ነው አይደለ? ሰው ሴት ነኝ፣ የደረስኩ ሴት ነኝ። እኔን እንዴት ያየኛል? እስልምና ነው። እስልምና እንዴት ያየኛል? የተማርኩ ሴትን እንዴት ነው? ትምህርት የተወደደ ነው። በማወቋ የሚጠላ ቦታ አይደለም። ስትናገር ከሌ ጠብቃት እና በእውቀት የሚፈቀድበት ቦታ ነው። እውቀትን እስከያዘች ድረስ በቃ ሞር ራሴን ነው እዛ ጋር ማገኘው። በአገባ ምን ብትል ብትፈታ ሁላ በፍቿ ሄዳ በሽረት ስትፈታ ልትፈታ ብትፈልግ በሸሪያው ሄዳ ካስፈታች ማለት ነው። ድጋሚ ላግባ ብትል እሷን ያገባ እንደ ሀጅር ነው እሱም የሚቆጠርልበት። ሰከንድ ዋይፍ አድርጎ የሚሆነ መጀመሪያ አድርጎ ቢወስድ በፈጣሪው እንደውም ሞር የተወደደ ነው። እስልምና ውስጥ እንደዚህ ያገባችን ሴት እንዲያደረገ ምናምን ተብሎ ሴትን ልጅ የሚያሸማቅቅበት ቦታ አይደለም። ቢኮዝ እያየ ነው ያለ ነው ሲንግል ዋይፍ ማሞች በዚህ አይነት ሰፈሪንግ አለም እንትን እያደረጋቸው ናል። የገፋቸው ሪሌሽንሽፕ ችግር ነው፣ ህይወታቸው ችግር ነው። ይሄ ግን እንደውም ከነ ልጆቿ መውሰድ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካገቧቸው ሚስቶች በአብዛኞቹ ያገቧቸውም በአብዛኛዎቹ ያረጁ ሴቶች ከእድሜያቸው በጣም ያረጁ አግብተው የፈቱ ሴቶች ከእድሜያቸው እሳቸውን እንደ ክብር ኮን እንዳርሎት እየተባሉ ውብ ሴቶችን ውሰዱልን ከኛ ረ እንዳሮት እየተባሉ ከአንዷ አይሻ በስተቀር ነው ከመጀመሪያ የፍቅራቸው እስከምትሞት ድረስ በጣም ከሚያፈቅሯት ከድጃ በስተቀር ሌሎቹ በእድሜም ሆነ በህይወት ማች የሚያደርጓቸውን አልነበረም። የሚያደርጉት የነበረው ከአዘኔታ የሚሆን ፍቅር ሳያጓደሉ ከሴትነታቸውም ሴትነታቸው ኤምብሬስ አድርገው ነበር የሚያደርጉት። ስለዚህ እንደ ምሳሌ እንኳን የተቀመጡት ሰው ያገቡበት ምክንያት ስትረዳ ኢትስ ቢዩቲፉል ራይት። ሰው እነዚህ ሁሉ ሴቶች ስትራግል ውስጥ ባልሆኑ ነበረ የሚለው ኮንሰፕት ስለ እስልምና ሞር ገባኝ ማለት ነው። ሰው በስራ ብትል እኔ ምንድነው የምሰራው? በፊት የሚመስለኝ ሙስሊም ሴት ሆነች ማለት በርና የሚዘጋባት ነገር ነው የምንሰማው ከውጭ ሆነ በቃ ሺዝ ዴት ዳን አለቀ። ህይወት የሚባለው አበቃ ነው። ሰው መስራት መነገድ የመጀመሪያው ከልጃ ሁሉ ላይ ስትነሳ ደስ የሚለኝ ነጋዴ ነበሩ እሳቸው እና ህይወታቸውም እንደዛ ነበረ። ሰው የሚጠላ ሰው መስራት የሚወደድ ነገር ነው እንደውም እና ምንድን ነው የምሰማው ነገር የምትለዋለ ራስን ስታገኝ ይሄ ነገር እውነት ነው። ቁርአን ማስረጃ ወዲያውኑ እኔ እናንተ ጋር በሆነች ማስረጃ አታስመስጡኝ። ያስመሰጣችሁ ነው ይህ አላርት ኢምፕሬስ ወደሆነ ሃይማኖት ለማስገባት ማስረጃ ቅርብ ሆነ ማስረጃ ሆነ በየቀኑ ኦኬ ይታገሱኛል ነው ደስ የሚለው። ብዙ ኡስታዞች ብዙ ዝም ብሎ ሬጉላር አስተማሪዎችን አናደርግም። ቢኮዝ ጥያቄዎቻችን በከበዱ ቁጥር እንትን እንዳይሆን ስለምንፈልግ ሰው ጥያቄዎቻችን ስንሄድ በጣም ከባድ እያደረግንባቸው እያስጨነቅናቸው ስንመጣ አሁን ከአንቺ ጋር እናወራርዶ ነበር። አሁን እነሱን ነበር አይደለ ሳስጨንቅ የነበረ ሰው አዲስን እንወቃት ወደሚል ነገር አመጡት እና ቴብሉ ዞረ ማለት ነው። ልክ አሁን አንተን ኢንተርቪው እንደምታደርገኝ ቴብሉ ዞረ። ጃቢር ስሚዝ ሆኑና አሁን ቀልድ የለም እንተዋወቅ
እንተዋወቅ፣ ሂሳብ እንተሳሰብ ሆነ ጉዳዩ። አዲስ ፈጣሪ ያለ ካለች ምን ይመስላል? ከስሚዝ ጋር ላይክ ቻሌንጅ ደከማቸው እና እሺ አንቺ ንገሪ፣ ፈጣሪ ያለ ምንድን ነው የሚመስለው ነገር? የኔ ፈጣሪ አምሳያ የሌለው መልክ የሌለው አንድ የሆነ ራሱን የቻለ በቃ ላይ ረቂቅ የሆነ ምናምን የምላቸውን ነገሮች ዲፋይንስ አደረግለት። አራቱን ቁርአን ላይ ያለውን ይሄ ማለት እኛ ፈጣሪያችን አላህ የምንለው ነው። አንቺ የምታወሪለት ያለው አላህ ማለት ነው። የማይወልድ የማይወለደው አንድ የሆነው ፈጣሪያችን አንድ እንደሆነ ረቂቅም እንደሆነ አምሳያም እንደሌለው ምናምን የሚል 4 ቨርሶችን አሳየኝ። ኦኬ ሾኪንግ አልኩኝ። ቢካዝ እኔ ከሆነ ጊዜ በኋላ ያመጣሁት ነው በብዙ ፕሮሰስ። የዛሬ 1000 ዓመት ምናምን በፊት ነው ማመን ወሪፍ እንደዚህ አይነት ጆርኒ ውስጥ ሆነው የጻፉት ሲሆን የምትላለን የሆን ነገር ራስ ፍለካለ ሆነ ሰው ስለ ነቢይ መሐመድ ፈጣሪያችን አላህ ማለች አረገ። ድርቅናም አለው በመሀል ላይ ድርቅናም አለች አለ። ፈጣሪያችን አላህ በሉ። እኔ ደግሞ ክሬተር ያምለው ተመሳሳይ አለ። ያንን ያመጣው ሰው እንየው የሚለው ነገር ሰው እውነት ከፈጣሪ ነው ከሰይጣን ነግሯቸውስ ቢሆን ምናምን የሚባሉ ጥያቄዎች ይላኩ ስለነበረ ያ ነገር የተላከው ከእውነት ላይክ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ታሪክ ብቻ ሳይሆን ያቺን ሞመንቶች ማወቅ ነበረብን። እንዴት ያንን ቁርአን ሲወርድላቸው እውነት ፈጣሪ አንድ ነው የሚለውን ኮንሰፕት ከተግባባ ሰውዬው አምጪውን ሰው ጋር ኮሩ ጋር መመለስ አለብን። ለእኔ እዛ ጋ ነው። ሌሎቹ የወጣሁበት ያየኋቸው 3 ነው ምናምን ከሚል ቦታ ስለሆነ አንድ ነው ካሉ ነቢያችን ያላ መልክተኛ ያንን ነገር ከሆነ አላህ እውነት መልክቱን በሳቸው አስተላልፎ ነበረ ወይንስ ሰው እንደሚለው ከሰይጣን ነው ወይ ፈጥረውት ነው ወይ ምናምን የሚለው አቡ ሙአዊያ ኡስታዝ አቡ ሙአዊያ ደሳቸውን ታምዛ ገብታል። የኔ ጥያቄ ዛሬ ሳይሆን ከ1000 ዘመን በፊት ጠየቅ እንደነበረ ከነ ፕሩፉ እውነት ከሴጣን ከነበረ እውነት ሴጣን ጥሩ ነገር አድርጉ እንደዚህ አድርጉ ብሎ ይናገር ከነበረ እውነት ከሴጣን ከሆነ ተዋደዱ የሚል ከነበረ ሴጣን ሊጨበጨብ ይገባዋል ማለት ነው። ሴጣን ደግሞ ሲጀመር በእስልምና ሃይማኖት ሀሳብ ነው። ሀሳብን እንዴት ነው ኢንቲቲ አድርገን እንደዚህ ግሎሪፋይ የሚደረግ? በእስልምና ሀሳብ ነው። ጂኒዎችን ኮንሰፕትን ወደ ማምጣት ነበረብን። ትልቁ ነገር መሐመድ ሰለላሁ ዐለይሂ ወሰለም ሴጣን ይዟት ሳይሆን የፈጣሪ ቃል መሆኑን ማስረጃዎችን እያንዳንዱን ቃላቶች ማየት ነበረብን። በሳይንስ ማየት ነበረብን። በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነቢያቶች እንዴት ሳይልክ ስል ኖ ልኳል እኮ ፈጣሪያችን ልኳል። የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሀሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይህንን ሀሳብ ያመጡትስ ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? አደ ቢጊኒንግ ኦበት ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው እውቀት ብትሉት አሻራ መዳፍ መጸንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለእኔ ለማስረዳት ወደ 1 ሰዓት የሚፈጅ ነው። ኦኬ ነብይነት ስታንዳርድ ልናወጣለት ይገባል ማለት ነው። ነብይ ነው ለማለት መልእክቱ ከየት ነው የተላከውስ ለማን ነው ሰውየውስ ምንድን ናቸው የሚለው ማየት ነበረብን። ሰው ነቢይ መሐመድ ስታፓንም ነብይ ለማስባል ያላቸው ስብዕና በቂ ሆኖ ሳለ ያሳለፉት ጆርኒ በቂ ሆኖ ሳለ ያ መልእክታቸው አሻጋሪነቱ ምን ያህል ነበረ ነው አይደል ማየት ያለብን። የሚርቀውን ርቀት ዘመኑ አሁን ስናየው ያ መልእክት ስትል እኛ ያልደረስናቸውን እውቀት ደረጃ በዛን ሰዓት ፉሊ ፖቴንሻሊ ቁርአን ላይ አርፏል። የፈጣሪ ካልሆነ ያውቃል እንዴት ነው ያለምን አካሄድና ህይወትን የሴት ልጅ አኗኗርን እያንዳንዱ ዲቴይልን ከሳቸው ከሆነ ሊያውቁ የሚችሉት የፈጣሪ መልእክት ካልሆነ በስተቀር ከዚህ የሰው ልጅ ተለዋዋጭ ነው እና ሀሳቡ ቼንጂንግ ማይንድ በየጊዜው ይመጣልና የእሳቸው ግን ሀሳብን የማይቀየር የግላቸውን ሳይሆን የፈጣሪን መልእክተኛ ሆነው መልእክቱ እንደሆነ ማየት አለብን። የሴጣን መልእክት ከሆነ ሴጣን አዋቂ ከሆነ እኔን እንደዚህ አድርጉኝ የሚል ከሆነ ማለት ነው ፒውርሊ የመጣበት ላይኖች ያደረገባቸው ድርጊቶች ከነቅጣቱ ከነ ህይወቱ ተዋደዱ፣ ጎረቤታችሁን አክብሩ የሚል ፈጣሪ በሃይማኖት ማስገደድ የለም የሚል ቃላቶች እንዴት ነው የሴጣን ሆነው ልንል የምችለው? ተፋጁ ሳይል ተዋደዱ እንዴት ነው የፈጣሪ? ከዚህ በላይ ምስክሮችን ብዙ ቃላቶችን ከቁርአን እያወጣን
ማየት ነበረብን እና አቡ ሙዓዊያ የዛን ቀን ጊዜያቸውን ፈጅተው ያንን አስረድተው ገባኝ። ኦኬ ነቢዩ መሐመድ ነቢይ ናቸው። ከዚህ የነቢይነት ስታንዳርድ ማውጣት ነበረብን። ማወቅ ነቢይ ነው የምንለው ምን አይነት ደረጃ ያለን ሰው ነው ነቢይ የምንለው የሚለው እዛ ልክ እንዳልኩ ፊዳይካ እያሉ የዛን ቀን ይጽፉ ነበር ከስር እና እናቴም አባቴም ሀው ካን ፐርሰን ዲሳይድ እንደዚህ አይነት ነገሮችን ህይወቱን ሳክሪፋይስ ለማድረግ በኋላ ላይ አሁን ላይ ስረዳው ይህንን የፈጣሪ አንድነትን ኮንሰፕት ሲገባ ፈጣሪ አላህ የሚለውን ቃል በእሳቸው መሀል መቶላቸው ልትሞትለት የሚገባውን ዋናውን ቃል ህይወት መርህ አድርገህ የምትወስደውን ነገር በእሳቸው ላይ የወረደላቸው እንዴት ነው ማትሞተው? እንዴት ነው ማትሰዋው? ቢኮዝ ዳስ ዘ ኦንሊ ኮንሰፕት ከን ሰርቫይቭ ዩ ሊያቆመን የሚችለው ነገር የአንድ ነው የአንድ ፈጣሪ አንድ ነው ብለው አንጀታቸውን በድንጋይ አስረው ይህንን ሃይማኖት ሆኖ እንዲሆን አሁን እስልምና ፈጣሪ አንድ ነው ሲል የዋን ጋድ ኮንሰፕት ብዙዎች ነካክተውታል አይደል? ግን በነቢዩ መሐመድ ላስት ፕሮፌት የሚያደርጋቸው ነገር ምንድነው? መደምደቢያ የሚያደርጋቸው ነገር ቁርአን ነው። እያንዳንዱ ዲቴል አስቀምጧ ፈጣሪያችን አለ በሳቸው መልኩ በሳቸው ያንን መጥቶ እኛ አይ እኔ እበልጣለሁ ልል እንዴት ነው የምችለው? እኔ ልበልጥ አልችልም። ፈጣሪ አላህ በሳቸው አልፎ የዓለምን መጨረሻውን ሁሉ ያስቀመጠበትን አይ ከሳቸውማ እኔ ልበልጥ ነው ልንል አንችልም። እኛ እናልፋለን እንጂ ያ መልእክት የመጣላቸው እሳቸውም ሆነ እሱ ያገነናቸውን እሱ ግሎሪፋይ ያደረጋቸው እኛ ልናወርዳቸው አንችልም። ያ ነገር ነው ውስጥ የገባው እና ሁለቱ የገባኝ ጊዜ ለካ አመ ሙስሊም ሊትራሊ ፈጣሪያችን አላህ ካልኩኝ አንድ ከሆነ ነቢያችን ለነብይነት መልእክቱ ከተቀበልሽ ደላስት የሚሆነው ሻሃዳ መያዝ ነው አሉኝ። ሻሃዳ ለመያዝ በውስጥ ነበር የፈለኩት፣ ሾፉን አልፈለኩም። በቃ ለማን ነበሩ እንደዚህ እነ ጃሃ ናቸው እነ ስሚት ይሄን ዲስከሽን ጃም ስሚዝ እኮ ኤቭሪባዲ ፕሌይድ አ ሮል ጃ ስሚዝ አቡ ሙዓዊያ ስታዝ አቡ ሙዓዊያ ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶችን ከተለያዩ ኡስታዞችም ጭምር ነው ያገኘሁት። አንድ ሰው እኔ ሰራኝ ብዬ መናገር አልችልም። ምን ያህል ጊዜ ፈጃው? በጣም ብዙ ሰዎች 1 ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው። አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ነው። ዴይሊ ረጃጅም ሰዓት ረጃጅም ሰዓት ማለት ነው። ያንን ስንል ሰው እንደዚህ ነው። ሁሉም የራሱን አሻራ አሻራቸውን አሳልፈዋል። ጀግናዎች ናቸው። ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ብንል ሎጂካሊ እኔን ለማስረዳት በእውቀት ስል በእውቀት ስለ ፍሪ ዊል ብትል እንትን ወርዶቹን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረው እና አልሐምዱሊላ እስልምና ሙሉ እውቀት አለው፣ መልስም አለ። እስልምና ውስጥ የጎደለ መልስ የለም። እኔ መሙላት ከተቻለ እኔም ማግኘት ከቻልኩ ለሌሎችም ሰዎች ከኔ የሚባሰ ፈጣሪያቸውን ሲክ የሚያደርጉ አሉ። ሲክ የሚያደርጉ ውስጣቸው እስልምናን የምመኝላቸው ሰዎች ስላሉ ነው። አትሊስት ይህን ፊት አይተው ከምሸፈነው አይተውት እስልምና ቢጠራቸው የሚሞጠው ቢካዝ እኔ አማጥኩትን ያህል ማማጥ አይጠበቅባቸው። እኛን አይተው ጥያቄያቸው ሊመለስ እንደሚችል ማሳያ ብንሆን እኛ ተናግረን ፈጣሪ አንድ ነው፣ አይወልድም፣ አይወለድም፣ ቀጥተኛው መንገድ እስልምና ነው ብለን ስንወጣ እንዲህ አይተው አዎ ብለው ምንም ማሽሞንሞን የማያስፈልገው ነው። አንተን አይተው ፕሩፍ ነን የህይወት ሊቪንግ ፕሩፍ ማለት ነው። ያልሞተ የሚንቀሳቀስ ፈጣሪ ፈቅዶ እኔን ከወደደኝ እንደዚህ ፍሮም ሄል እንዲፈልቅቆ ማውጣት ከቻለ እኔ ነፍሴ እዚህ ተጨንቃበት ከነበረች ቦታ ማረፍ ከቻልኩ ቢኮዝ ኖ ሞር ሜዲቴሽን ፈርሚ። ጠዋት እነሳለሁ፣ ሰላት አደርጋለሁ፣ በዛ በሳት ተጠሙኜ ፈጣሪ ዱዓ አደርጋለሁ። ማንም ፊት አጋር ጓደኛ የሆነ ነገር ሊመጣብኝ ሊሄድብኝ የምለው ሞመንት የለኝም። ያንን ከፈጣሪ ጋር ነው የማደርገው። 5 times a day when I pray ይህንን መንገድ ሉዝ ማድረግ አልፈልግም። ከዚ የከፈልኩት ያለፈ ዋጋ አሁን እንዲያስከፍለኝ አልፈልግም። ሉዝ ከዚ ፈጣሪ ማየት እጓጓለሁኛ ስለምጓጓ ያንን አላህ ቢረዳኝ እዚሁ ስቲክ አድርጌ በቆምኩበት ግራውንድ በአልፍ ራሱ አልጠራውም። አሁን ያለውበት ሰላምን ሰዎች ቢያዩት ቢጋባባቸው እስልምና ያለውን እረፍት እንዲናውራው እንጂ በቤቴ ነው ሰላም ነው። ይህን ዘግቼ ስወጣ 1200 አላደላንተ ጋር ይሄ ጨዋታ የለም። እኔ ጋር እኔና ፈጣሪ ነን ያለ ነው። አላህ በቃ ለእኔ ሰጠኝ። እስልምና ያገኘሁት ነገር ምንድን ነው? የህይወት ጥያቄዎቼ ናቸው በአጠቃላይ የተመለሱት። እንዳልኩ ከጣሪያው ከስለብስ ሂጃብን ሰው አስገድዶኝ አይደለም። ፕራውድሊ አይሞቃችሁም እንዴ ከሚባሉት አይደለም። እንኳን ሊሞቀኝ ቀርቶ ባላውቀው ደስተኛ ነው። የገባኛን ያለው ባላወልቀው ደራርቤ ብለብሰው ነው የምደሰትበት። ቀሚሴ ራቁት አጭር የምለብስ ሴትዮ መሬት እግሬን ካልሸፈነ ጓደኞቼ ራሱ እስከሚገርማቸው መሬት ለምንድን ነው የማይነካው? ቀሚስ እንደዚህ ሲጣበቅብኝ ሁላ አንዳንዴ እስከ መሳቀቅ ፕራውድሊ ያንን
ከመውደዴ መሸፈን መሰተሩ የሚለው ነገር ያን ያለው ውስጥ የገባው የፈጣሪ ትእዛዝ ከመሆኑን ፈጣሪ ለእኔ እስልምና ስለወደደ የሰጠኝ ነገር ነው ብዬ ስለማስብ ማለት ነው። ከልብሱ ብቻ ሳይሆን ስብዕና እስላምን፣ ክርስትና፣ ኤቲስቶችን ጓደኞችን እንድጠላ አላደረገኝም። እኔ እንዳዝንላቸው ነው ያደረገኝ። እከሌ ኤቲስት ነው እና ብዬ በፊት ጓደኞቼ እንዲቀሩ አልፈልግም። ኑ ጠይቁ ነው የምላቸው። ይመጣሉ፣ ይጠይቃሉ። ከኔ ጋር ነው ባዲ ሀዘ ፕሮብለም። መጀመሪያ ላይ እንዳልኩ ነው እስልምናን ሻሃዳ ከመያዜ በፊት ሁሉም ሙስሊም ናት እስልምናን ወዳለች ብሎ በአካውፍ አድርጓል። ቀድሜ ከዚህ ከ2 ቀን በፊት ለጓደኛ ለቤተሰቦቼ እስልምናን ከነንከኑ ልቀበለው ነው ስል ደህና ሁኚ፣ ወደ ገዳዮች ሃይማኖት ተቀላቅለሻል፣ አይንሽን እንዳላይ ምናምን ሪጀክሽኖች ነው የመጣው። ላይክ ደሞ ሾክ እንደዚህ ኤክስፔክት አላደረኩም። ከዚ እኔ ሃይማኖት የሌለኝ ሴት እንደውም መንግስታዊ ሃይማኖት ኖረሽ ያሉኝም እንዳሉ ሁሉ ግልግል ሪሊፍ መሆን ሲገባው የእስልምና ጠል እንደዚህ ሜንታሊቲ እንዳለ አንዳንድ ሰዎች ላይ ደንግጫለሁ። አቦ ሾክድ እንደዚህ አይነት ኮዝ የማያውቁትን ነገር እንዴት ይጠሉታል? ኮዝ ዴይ ዶንት ኖ ዌት የሚያዩት ልባሱን ነው ማለት ነው። አልደረሳቸውም ይሄ እውቀት እና ቢያውቁት ምናልባት ብዬ አስባለሁ። ቢያንስ ሙስሊም ባይሆኑ እንኳን የሚያከብሩት ሃይማኖት ይሆናል። የሚረዱት የፈጣሪን ኮንሰፕት የሰበብና እዛ ላይ የተቀመጠውን ነገር ሊወዱት ይችላሉ። በእውቀት የትንንሽ ጥቅሶችን ሳይሆን ፖለቲሳይዝ የተደረጉትን ሳይሆን ስለ እስልምና እውነት ፈጣሪያችን አለ ምን ያህል ሩሩ እንደሆነ አዛኝ እንደሆነ ቢገባቸው የላካቸውን እነዚህን ሁሉ ነቢያቶች ምን ያህል እኛም ቢፈልገን ነው ምን ያህል ነፍሳችንን ለማዳን ቢት ላይ እንትን ያደርግሃል፣ ይገድሃል። ነገር ዝም በይ ብትባልም ዝም አትልም። አዲስ እኮ ሙስሊሞች የማይሉትን ነው የምትዩ ምናምን ይላሉ። ቁርአን ማስረጃ አምጡ። እኔ ገባኝ ከቁርአን ላይ ተነቦ ይገባኝ ቃል ነው አይደለም አይልም። አንድ አይደለም ፈጣሪ ካላችሁኝ ማስረጃ አምጡ። ፈጣሪ ተወልዷል እስልምና ካላችሁኝ ማስረጃ አምጡ። እኔ የገባኝ አንዱ ፈጣሪ ነው። አንዱ አላህ ለእኔ አዛኝ ሩሩህና የህይወት መስመሬን እስከ መጨረሻው ማስነጠስ እንኳን እንዴት ማስነጠስ እንዳለብኝ ማነር የሚያስተምር ሃይማኖት ነው። ዲቴይል ሜድ ከተፈለገ ስቢን ሪትን ያለቀለት ነገር ነው። ሰው አጋር ምናምን አይፈልግም። ሰው ቢሰል ለራሱ ነው ለኮሚኒቲው አይደለም። የምንሰልመው የምንመጣው ለራስ ነው። እና ብዙ ሰዎች አሉ እስልምና የምመኝላቸው ብዙ ሴቶች፣ ብዙ ወንዶች ገና ደርሷልን ብዬ አላስብም። ቢኮዝ እውነታው ሩቅ ናቸው። እና አልሐምዱሊላ ለእኔ እስልምና ለወፈቀኝ ሻሃዳ እያየው ነው። ሻሃዳ እንጃ ብዙ ኮፒሊንክ እያደረጋችሁ ስለሆነ አይታየኝም። ጻፉልኝ እና ሀዩ አስገባ ሻሃዳ የምትይዙ ካላችሁ እናስገባለን። ወላሂ ችግር የለውም። እሺ ሻሃዳ አለ ያ ኦኬ ችግር የለውም አላችሁ። የሆነ ሻሃዳ በጣም በተደጋጋሚ ሲጻፍ አይቻለሁ። ኦኬ አዎ ማን ነው? እሺ ማን ነው? እንቀጥላለን። አብሽሩ። ካስፈለገም ያው እንግዲህ ፓርትቱ ያስፈልገናል። እኔ ለመጀመር እኔ እነ ጀሃን ሁሉን ጋብዣለሁ። ይገርምሻል እነ ጀሃን በይ እነ ሚርዳድ ሁሉን ጋብዣለሁ። ግን እነሱም ታሪክ ሰምቻለሁ። ያንቺ በጣም ይለያል። እንደዚህ ፓርቷን የሚያልቅም አይመስለኝም። እሷም ስራ ላይ ስለሆነች ግን ይቀጥላል። ግን ሻሃዳው ካለ እስኪ እናስገባ። ማን ነው ሻሃዳ? ሙሉ ሻሃዳውን ኦኬ ማን ነው? እንትን አርጉታ ሜንሽን አርጉት።